አደራችሁ እዚህ ምድር ላይ እግዚአብሔርን ማምለክ የማይችሉ ሰዎች አሉ። እነኚህ ሰዎች ትላንትም ነበሩ፣ እነኚህ ሰዎች ዛሬም አሉ፣ እነኚህ ሰዎች ወደፊትም ይኖራሉ። እነኚህ ሰዎች በየትኛውም ዘመን ላይ ነበሩ። በጌታ በኢየሱስ ዘመን ነበሩ። ኢየሱስ በምድር ላይ የሚመላለስበት ጊዜ ነበሩ። ኢየሱስ ካረገ በኋላም በሐዋርያቱ ዘመን ነበሩ እና ከዛም አለፍ ብሎም ደግሞ ነበሩ። በጣም ትልልቅ ሰዎች በተነሱበት ዘመንም ነበሩ፣ አሁንም አሉ። እነኚህ ሰዎች የማይኖሩት መቼ ነው ካላችሁ ቤተክርስቲያን ከተነጠቀች በኋላ ከቤተክርስቲያን ጋር አይሄዱ። እስከዛ ግን በዙሪያችሁ ይኖራሉ፣ በምትሰሩት ስራ ቦታ ይኖራሉ፣ በአገልግሎታችሁ ዙሪያ ይኖራሉ፣ ቤትም ስፍራ ይኖራሉ። እነኚህ ሰዎች አሉ። ለምሳሌ ብዙ ጊዜ ይሄ የክርስቶስ ተቃዋሚ ሲባል ወይም ሐሰተኛ ሲባል ብዙ ጊዜ ገና ይመጣል ብለን ነው አለኛ የምንጠብቀው። አንቲክራይስት የሚባለው ገና ይመጣል ብለን እኛ የምንጠብቀው። የሚገርማችሁ አይደለም ዛሬ ትናንትና በፊት እኛ እንኳን ባልነበርንበት ጊዜ በነ ጴጥሮስ ዘመን በነ ዮሐንስ መልእክተኛው ዘመን ሄዳችሁ አንብቡ ዮሐንስ መልእክት። በዛን ጊዜ ራሱ ነበሩ ሰዎች ነበሩ በዛን ጊዜ አሁንም ይኖራሉ አሉ። ግን ደስ የሚለው አንድ ጊዜ መንገድ ላይ እየሄድኩኝ ሁለት እናት የእንጨት ሊሸጡ ይሄዳሉ እና ጭነው ሲሄዱ እኛ ከዛ ወደዚህ እንመጣለን፣ እነሱ ወደዛ ይሄዳሉ። ልክ እጃቸውን እንዲያወራጩ ያወራሉ፣ እንደዚህ እያሉ ያወራሉ። ይሄ ምንድን ነው ያወሩት ብለን እኛ እያለፍን ለካ ስልችት ብሏቸዋል። ምንድነው የሰለቻቸው? በየቦታው እነኚህ ጴንጤዎች አሉ እና እነሱን የማናይበት ቦታ የት እንሂድ እያሉ ያወራሉ። ድምጻቸው ከፍ አድርገው ማለት የት እነሱ የሌሉበት እንደው የት እንሂድ? እዛም መንደር አራት ቤተሰብ ካለ አንዱ እነሱ ናቸው። እዛም አሉ የት እንሂድ እያሉ ያወራሉ። ደረስን፣ ድምጻቸው ከፍ አድርገው። ከዛ ዞር አልኩኝና እነሱ የሌሉት እኮ ሲኦል ብቻ ነው አልኳቸው ማለት ይሄው እዚህም ጋር አሉ እና ምናልባት እነኚህ ሰዎች የማይኖሩት መንግስተ ሰማይ በምንም ስለማይገባ ማለት ነው። መንግስተ ሰማይ እነሱ በያዙት ነገር ስለማይገባ እዛ አይኖሩ። እዚህ ግን አሉ፣ በስራ ቦታም አሉ። ከራረንጅሩ ከራአዴምተን እንጅሩ በከበከት እንጅሩ ገሩ እስሞ እንደንዳ የጊዜ ጉዳይ እንጂ አንድ ነገር ልንገራችሁ፣ ሁሌ የጊዜ ጉዳይ እንጂ የጊዜ ጉዳይ ነው እንጂ ጻድቅ ሁሌ ማሸናፊ ነው። ሃሌሉያ። ብዙ ጊዜ አንዳንድ ጉዳዮችን ጊዜ ይፈታዋል ይባላል አይደል? ይሄ መባል ያለበት ለጻድቁ ነው። እና ስለዚህ አሁን ምን ነግራችሁ በደንብ እነኚህ ሰዎች እግዚአብሔር ማምለክ አይችሉም። አሁን ምን ነግራችሁ እነኚህም ሰዎች እንዳንሆን መጠንቀቅ ያስፈልጋል። እነኚህ ሰዎች በምንም ተአምር እግዚአብሔርን የማምለክ አቅም የላቸውም። እነሱን እንዳንሆን እንግዲህ አሁን እንማራለን። ጌታ ይባረክ። አሜን። ዋቀዩን አልፋት። እሺ፣ እግዚአብሔርን ስለማምለክ ነው እየተማርን ያለነው። ሁሉም ሰው እግዚአብሔርን ማምለክ አይችልም ብያለሁ። እግዚአብሔርን የሚያመልኩ ፊልጵስዩስ ምዕራፍ 3 ላይ ጳውሎስ ከ3 ጀምሮ ምንድነው ያለው? እኛ ምንድነን አለ? በመንፈስ እግዚአብሔርን የምናመልክ ነን። እሺ፣ በጣም ጥሩ። እኛ እግዚአብሔርን የምናመልክ ነን ሲል እኛ እግዚአብሔርን የምናመልክ ነን ሲል አብሮ የሚያወራው ነገር አለ። እኛ ለምን አለ? እነሱ ለምን አላለም? እኛ ሲል በእርግጠኝነት እኛ ብሎ ያወራው እነሱ የሚባሉ ማምለክ የማይችሉ ስላሉ ነው። ስለዚህ ማን ነው እግዚአብሔርን ማምለክ የማይችለው በምድር ላይ እስካለ? ማን ነው እግዚአብሔርን የማምለክ አቅም ጉልበት የሌለው ካላችሁ የመጀመሪያው ክፉ ሰዎች ናቸው። ክፉ ሰውና ጻፉ። ክፉ ሰው ባሉና ጻፉ። አጥቡ። እሺ፣ ይሄ የጻፈልኝ አይደለም ብቻ እናንተ ጻፉ። ክፉ ሰው ባሉና ጻፉ። ክፉ ሰዎች እግዚአብሔርን ማምለክ አይችሉም። ቢኮዝ የእግዚአብሔር መንግስት የክፉዎች ስብስብ አይደለም። የእግዚአብሔር መንግስት የጻድቃን መንግስተ ሰማያት ሊገቡ የተዘጋጁ የቅዱሳን ምንድነው አንዱ ወይ ነው። አሁን ክፉ ሰዎች እግዚአብሔርን ማምለክ አይችሉም።
እርግጠኛ ነኝ አትደነግጡ፣ ምክንያቱም እናንተ ክፉ አይደላችሁ። ግን የምትሰሙት ትምህርት ግን ይረዳል። ክፉ ሰዎች ሀብት ሊያካብቱ ይችላሉ። ክፉ ሰዎች ብዙ ሰፋፊ ነገር ሊኖራቸው ይችላል። ክፉ ሰዎች እናንተ በቃ የለኝ የምትሉት ነገር አብዛኛው ሊኖራቸው ይችላል። ክፉ ሰዎች በምድር ላይ በጣም ብዙ ሰው ወይም ብዙ አቅም ሊኖራቸው ይመስላልም ይችላል። ግን እግዚአብሔርን ማምለክ ግን አይችሉም። እናንተ ጋር ያለው እግዚአብሔርን የማምለክ ኳሊቲ እነሱ ጋር የለም። እነኚህ ሰዎች የት ነው ያሉት? በኋላ በደንብ ስንዘረዝረው ጉድ ትላላችሁ። እኔ ክፉ አይደለሁም በሉ። ክፉ ስላልሆንኩኝ ከክፎች እድናለሁ። እንዴ እንትና ትበሉ አይጭነቃችሁ፣ እግዚአብሔር ይባርካችሁ። እሺ ክፉ ሰዎች እግዚአብሔርን ማምለክ አይችሉም። ታይሙ ይሄ እግዚአብሔርን የማምለክ እነኚህ ሰዎች በዳዊት ዘመን ነበሩ። እነኚህ ሰዎች በተለያዩ የእግዚአብሔር ሰዎች ዘመን ነበሩ። ያን ሁሉ መተንተን ባንችልም አንዳንድ ምልክት አላቸው። ግን መጽሐፍ ቅዱስ ላይ ከተጻፈው ምልክቶች አንድ ሁለት ሶስት ምልክቶች እነግራቸዋለሁ። እነኚህ ሰዎች ምን አይነት እንደሆኑ ማለት ነው። የመጀመሪያው እነኚህ ሰዎች ለእግዚአብሔር ስራ ግድ የላቸውም። እሺ መዝሙር ምዕራፍ 28 ክፈቱ። እግዚአብሔር ይባርካችሁ። እዛ ላይ እግዚአብሔርን እጅ ስራ አያስቡም ነው የሚለው። አንዳንድ የመጽሐፍ ክፍል ላይ ትርጉሙ ላይ ስታነቡ እንደዚህ ይላል። እሺ እንደዚህ ይላል ቁጥር 5 ለእግዚአብሔር ስራ ግድ ስለሌላቸው ለእጆቹም ተግባር ስፍራ ስላልሰጡ እርሱ ያፈርሳቸዋል ይላል። እናንተ ከፍ ብላችሁ ደግማችሁ አንብቡ ትችላላችሁ። እነኚህ ሰዎች ለእግዚአብሔር ስራ ግድ የላቸው አይገዳቸውም። እግዚአብሔር ስራ ተሰራ አልተሰራ፣ ምድሪቱ ላይ እንትን ሆነ አልሆነ፣ ይሄ ጉዳይ አይገዳቸው። ለእግዚአብሔር ስራ ግድ የላቸው በፍጹም። ለእግዚአብሔር ስራ በምንም መልኩ ግድ የላቸው። በምንም መልኩ ብቻ እነሱ ይኑሩ፣ ብቻ እነሱ ሀብት ይኑራቸው፣ ብቻ እነሱ ይሳካላቸው፣ ብቻ እነሱ በር ይከፈትላቸው፣ ብቻ እነሱ ለእግዚአብሔር መንግስት ከተባለ ግድ የለም። እንደውም አንዳንድ ትርጉም ያልሆነው መጽሐፍ ላይ ስታነቡ አያስቡትም ይላል፣ አይመለከቱትም ይላል። ለእግዚአብሔር ስራ ኮምፕሊትሊ ግድ የላቸው። ምንም ነገር ሲያስቡ ከራሳቸው አንጻር ነው የሚያስቡት። ታውቃላችሁ በምድር ላይ ሁለት ነገሮች አሉ አይደለ? ሁሌ የሚነጻጸሩ ሁለት ነገሮች አሉ እና መጋዝና ማጭድ። ታውቃላችሁ ሁለቱም እኛ የመጋዝ ህይወትና የማጭድ ህይወት አይነት ያህል ነው። የመጋዝ ህይወት ማለት አንዳንድ ትልልቅ ግንድ ሲሰነጠቅ አንዱ ከታች ይሆናል፣ አንዱ ከላይ ይሆናል። ተኩሳ ፍላታ ለመፋሙ ኦፊኮት ምድሬ መጋዝ ሲቆረጥ እንዴት ነው የምትቆርጡት? እንዲህ ብቻ ነው እንግዲህ አንድ ወደዛ አንድ ወደዛ ጥሩ እራሳቸውንም እያሰቡ የእግዚአብሔርስ መንግስት ብለው ደግሞ አያስቡ። ማጭድ ማለት ተሳቡ ብቻ ነው። እንዴቱም ሲያጭድ ጅጊ አካባቢ አይታችኋል። ሲያጭዱ ማለት ገርሞፊ ማጭድ ብቻ ነው። ታውቃላችሁ ገርሞፊ ያዝ እንግዲህ እጨድ ገርሞፊ። ማጭድ ማለት ወደ ራስ ብቻ ማለት። ስለዚህ ክፎች በምንም መልኩ የማጭድ አይነት ህይወት ይኖራሉ ምድር ላይ። ስለዚህ ሊያጠራቅሙ ይችላል። ክፎች ለእግዚአብሔር ጉዳይ ግድ የላቸው። እግዚአብሔር ተሰደበ፣ የእግዚአብሔር ስም ተሰደበ፣ እግዚአብሔር እንዲሆነ ነቲንግ ማያደር ወሮና ሞን ኮምፕሊትሊ ስለ እግዚአብሔር ጉዳይ የላቸው። ምልክታቸው ነው። እኛ እግዚአብሔር ነገር ይገደናል ይገዳችኋል። እውነት የእግዚአብሔር ጉዳይ ሲባል ውስጥ ልክ ዳዊት ታስታውሳላችሁ። ዳዊት ደህና ቤት እየኖረ እንዴ እኔ ከዝግባ በተሰራ በሚያምር ቤት ውስጥ እየኖርኩኝ የእግዚአብሔር ታቦትን እንዴ በፍጹም
ሊሰራለት ይገባል ቤት አለ። እግዚአብሔር ግን ያው መጣና እንደምታውቁት ሁለተኛ ሳሙኤል ምዕራፍ 7 ላይ እግዚአብሔር መጣና ተው አንተ የደም ሰው ስለሆንክ ሐሳቡ ደስ ይላል ቆንጆ ክፉ አይደለም ማለት ነው። ግን ልጅ ይሰራል አለ። ዞሮ ካንተ ቤት አይወጣም ያንተው ቤት መልሶ እግዚአብሔርን ቤት ለእግዚአብሔር በደንብ የሚገደው ለእግዚአብሔር ፕሮግራም ለእግዚአብሔር ስራ በደንብ የሚገደው ነው ዳዊት። ስለዚህ ዳዊት ወደ ላይ ሄዶ እንኳን እስካሁን ድረስ ይሄው የሱ ኢቭን እንኳን የዳዊት ከተማ ትጠበቃለች። አሁን እስራኤል ላይ ዳዊት ከተማ ተብሎ ይጠበቃል እና እስካሁን ድረስ ስለ ዳዊት ያላቸው አመለካከት እስራኤላን የሚገርም ነው። እስካሁን ጌታ ኢየሱስ ሲመጣ በምድር ላይ ሲመላለስ አንድ ነገር አለ። ሲጠሩት ከጠሩት መካከል አንዱ የዳዊት ልጅ ነው የተባለው ሲባል ከፋኝ አላለም። እርግጠኛ ሁኑ ዳዊት ግቡ ቢሆን ኖሮ የዳዊት ልጅ ሲባል ሁለተኛ እኔም በክፉ ሰው ስም እንዳታነሱ ነበር ኢየሱስ የሚለው። የዳዊት ልጅ ማረኝ ሲሉ ና የዳዊት ልጅ አትለፈኝ ና ነጻ ይል ነበር። በዳዊት መጠራቱ በራሱ አልከፋውም። ዋይ ዳዊት ክፉ ሰው አለ። ሆጭ ለእግዚአብሔር ስራ ይደርሳቸው። ይሄ ነው አንዱ ምልክታቸው። አይገዳቸው። እሺ እግዚአብሔር ዘመናችን ይባል ከክፉ ይጠብቃችሁ፣ ከክፎች ይጠብቃችሁ፣ ከክፎች ይጠብቃችሁ። አሜን በሉ። ይጠብቃችሁ። በአገልግሎታችሁ ከክፎች ይጠብቃችሁ፣ በኑሮ ከክፎች ይጠብቃችሁ፣ በስራ ከክፎች ይጠብቃችሁ፣ በመውጣት መግባት ከክፉ ይጠብቃችሁ። አሜን ይጠብቃችሁ። እጃችሁ ይጠበቅ፣ እግራችሁ ይጠበቅ፣ መንፈሳችሁ ይጠበቅ፣ ነፍሳችሁ ይጠበቅ፣ ቤታችሁ ይጠበቅ፣ ሁሉም ነገራችሁ ከክፉ ይጠበቅ። ስለዚህ እግዚአብሔር የመጀመሪያው በደንብ እቺን ነገር ተረዷል። ስለዚህ ግድ የላቸውም ብያቸዋለሁ። ይሄንን በደንብ አስቱ በደንብ እነኚህ የታሉ ሲባል ሁልጊዜም እነኚህ ሰዎች የእናንተ ጠላት ብቻ አይደለም የሚሆኑት። እነኚህ የእግዚአብሔር ጠላት ሆነው ነው የሚኖሩት። የእግዚአብሔር ጠላት ሆነው ነው የሚኖሩት። የእግዚአብሔር ጠላት እግዚአብሔር ጠላቶቹን ያው እንደምታውቁት መጽሐፍ ቅዱስ ሲናገር ቁጣ ይጠብቅላቸዋል። በጊዜው ምንም ማረጋቸው ግን ይጠብቅላቸዋል። እግዚአብሔር እኔ ጋር ይጠብቃል። ስለዚህ ያ የቁጣ ጊዜ ሲመጣ ግን በምንም ተአምር መቆም አይችሉም። አንድ ሁለተኛ በደንብ እርግጠኛ መሆን ያለባችሁ እነኚህ ሰዎች በምንም መልኩ ከጻድቃን ጋር ህብረት እንዲኖራቸው አይፈልጉም። መዝሙር ምዕራፍ 1 ዘመናችሁ ይባላል። መዝሙር ምዕራፍ 1 ላይ ሄዳችሁ አንብቡ ምን እንደሚል። መዝሙር ምዕራፍ 1 እነኚህ ሰዎች ቁጥር 5 ስታነቡ ስለዚህ ክፎች በፍርድ ፊት በኃጢአተኞችም በጻድቃን ማህበር መቆም አይችሉም ይላል። ስለዚህ እነዚህ ክፎች የሚባሉ ወይም እነዚህ ኃጢአተኞች ወይም እነዚህ ጠላቶች የሚባሉ እነኚህ በምንም ተአምር በጻድቃን ማህበር ውስጥ ምን አይችሉም ይላል? መቆም አይችሉም። ከጻድቃን ጋር ህብረት እንዲኖራቸው አይፈልጉም። ህብረታቸው ከጻድቃን ጋር እንዲሆን አይፈልጉም። ለምሳሌ ከሚጸልይ ሰው ጋር ህብረት ማድረግ አይፈልጉም። ይሄ ማለት ክፎች ውጪ ብቻ አይደለም ያሉት፣ በእግዚአብሔር ቤት ውስጥ አሉ። የሉም አሉ፣ በደንብ አሉ። ይሄንን እንዴ ለሱማ ከሆነ ውሸት ነው የሚሆነው። አሉ በጌታ ቤተ ክርስቲያን ውስጥ በደንብ አሉ። ጅሩ ባየ ጅሩ። ይሄንን የምታዩት እግዚአብሔር የሆነ ቀን ገለጥ ያርጋል አሉ በጣም እና ስለዚህ ትክክለኛ ወይ ከመሄድ ጋር ምን የላቸው ማለት ነው፣ ህብረት አይፈልጉም። ነመከራቶችን ካላችሁም በርባድ ከሆነ እግዚአብሔራዊ ፕሮግራም ጋር ካለ እናንተ እግዚአብሔራዊ ፕሮግራም ጋር ግቡ እስቲ። ሜሴና ይላልቱ እናንተ እግዚአብሔር ፕሮግራም ውስጥ ትምጥ ብላችሁ ግቡ እስቲ። ከዛ በኋላ የሚሆነው እናንተ ታያላችሁ። አይፈልጉም።
ከጻድቃን ጋር ህብረት አይፈልጉም፣ አይወዱም ጃለተ። ስለዚህ ለምሳሌ አንዱ ህብረት አብሮ ማምለክ አይደለ? አብሮ መጸለይ ነው። አብሮ የጌታን ራት መቁረስ ነው። አብሮ አይደለ? ብዙ የሚያገናኝን ነገሮች አሉ። የትም ቦታ የትም ቸርች ሂዱ፣ የትም ኢትዮጵያ ውስጥ ሂዱ፣ ከኢትዮጵያ ውጭ የትም ቦታ ክፎች በምንም ተአምር ከጻድቃን ጋር ምን አይወዱም? ህብረት አይወዱም። ግንስ ምንድናቸው እነኚህ ሰዎች? በቸርች ውስጥም አሉ፣ ከቸርች ውጭም አሉ። ይሄ ምንም መወሸት አያስፈልግም። አሉ አሉ። እስቲ ራሳችሁን ቼክ አድርጉ። እኔ ህብረቴ ከሚጸልይ ሰው ጋር ነው? እኔ ህብረቴ ኢየሱስ ኢየሱስ ከሚል ሰው ጋር ነው? እኔ ህብረት የማደርገው እግዚአብሔርን ከሚወድ ጋር ነው? እናንተን ቼክ አድርጉ። የነሱ ግን ይሄ ነው። ሶስተኛ እነኚህ ሰዎች በደንብ ያሉ እነኚህ ሰዎች በሶስተኛ ደረጃ ሁሌም ማሰብ ያለባችሁ በሶስተኛ ደረጃ ሁሌም ማሰብ ያለባችሁ ሲጀመር ማለት ሲጀመር የሰማይን ጉዳይ በፍጹም 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 ማሰብ አይፈልጉም። ሐሳባቸው የተበላሸ ነው። ሐሳባቸው በደንብ የተበላሸ ነው። ሐሳብ ደግሞ ከተበላሸ ሌላ ነገር ቢበላሽ ይችላል። ሐሳብ ከተበላሸ ከባድ ነው። ፊልጵስዩስ ላይ ምዕራፍ 3 ላይ ሄዳችሁ እናንተ ከ18 ጀምሮ አንብቡ። ስለነኚህ ሰዎች ጳውሎስ እንደዚህ ይላል፣ እያለቀስኩ ነው መናገር የምፈልገው አለ። እንዲህ እንኳን ተረጋግቼ መናገር አልፈልግም፣ እያለቀስኩ አለ። ብዙዎች ለክርስቶስ ኢየሱስ መስቀል ጠላቶች ሆነው ይመላለሳሉ አለ። ይሄዳሉ ብቻ አይደለም ይመላለሳሉ አለ። ለምንድን ነው የሚመላለሱት? መመላለስ ማለት ምን ማለት ነው? ሐሳባቸውን አይቀይሩም፣ አያስተካክሉም። ሐሳባቸው የተበላሸ ነው። ሁሌም ሐሳባቸው አንድ ጉዳይ ስለሆነ ማለት ነው። ምንድነው ጉዳዩ ሲባል ሰማያዊ ጉዳይ ኮምፕሊትሊ ማሰብ አይፈልጉም፣ ለራሳቸውም ማለት ነው። ቀደም ነገርኳችሁ። ቀደም ስለ እግዚአብሔር መንግስት ነው ብያቸዋለሁ። በፍጹም አይገዳቸውም ብያቸዋለሁ። በእንትን ደረጃ አያ አለች እንደሚባለው ማለት ነው። አያ ስትጠየቅ እኔ ከሞትኩኝ አለ ሲባል አንድ ሰርዶ አይብቀል ቢኮዝ ቀጣይ ላሉ ዘመዶቿስ እና ስለዚህ ለእግዚአብሔር መንግስት ግድ የላቸውም ብያቸዋለሁ። በምንም ተአምር ነግሬያቸዋለሁ። ህብረት ከጻድቃን አይወዱም ብያቸዋለሁ። ህብረት አይፈልጉም ኮምፕሊትሊ ብያቸዋለሁ። ሌላው ምልክታቸው በፍጹም ለራሳቸው ጉዳይ እንኳን ሰማይ ማሰብ አይፈልጉም። ይሄ ማለት ራእይ ላይ አንድ ቃል ተጽፏል። እግዚአብሔር በደንብ ይጠብቃል። ራእይ ላይ ስም አለህ ሞተህማል የሚል ቃል አለ። እንራመዳለን ማለት አለም ማለት ላይሆን ይችላል። እነኚህ ሰዎች አደገኞች ናቸው። መጽሐፍ ቅዱስ ሲናገር ሐሳባቸው ምድራዊ ነው ይላል፣ ሰማያዊ አይደለም ማለት ነው። ግን ቆላስይስ ምዕራፍ 3 ላይ ቁጥር 1 ስታነቡ እንደዚህ ብሎ ጌታ ማለት አስተማር አይደለ? በጳውሎስ በኩል ምንድነው ያስተማረን? እነሆ ከክርስቶስ ጋር ከሞታችሁ ክርስቶስ ጋር ተነስታችኋል። ግን የተነሳችሁት ከሞታችሁ ነው። ከክርስቶስ ኢየሱስ ጋር የሞተ ተነስቷል። ከተነሳስ የት ነው ያላችሁት አለ። ስለዚህ በላይ ያለውን ይሹ እንጂ በምድር ያለውን ለምን አሁን ሞታችኋል። ሕይወታችሁ ከክርስቶስ ኢየሱስ ጋር ተሰውሯል በጌታ ስም። እኔን ኢየሱስ ደብቆኛል በሉ እስኪ። አቤት ድገሟ። የደበቀን ደግሞ የሆነ ነገር ውስጥ አይደለም፣ እራስ ውስጥ ሕይወታችሁ በክርስቶስ ኢየሱስ ውስጥ ተደብቋል። ሰይጣን ቢሮጥ ቢዘል እንትን ምንም ቢፈጠር ምንም አትሆኑ እና ምንድነው የሚለው? እናንተ ሞታችኋል፣ ተሰውራችኋል። የት? በአብ ቀኝ ክርስቶስ። ስለ ምድር አይደለም ማሰብ ያለባችሁ። ሌላው ምድራዊ ነገር ክፎች አሁን ያልኳችሁን ሊያስቡ ይችላሉ። እናንተ ግን ሁሌም አይናችሁ ቀና ማለት አለበት። የሆነ ነገር ሲሆን ቀና አይኑን ቀና የሚያደርግ ነው መሆን ያለብን እኛ እና በምንም ተአምር ሐሳባችሁ ምድራዊ መሆን የለበት። ዋይ ለምን ሲባል ሐሳባችሁ ምድር ከሆነ ሲጀመር ከክፎች ጋር አንድ እንሆናለን። ድንገት ሳታውቁት ማለት ነው። እነሱ ሐሳባቸው ምድራዊ ነው። ሰማይ ማሰብ አይፈልጉም።
ምን ይኸው ታቋረ እንዴ ኢየሱስ ይመጣል ሲባል የሚከፋቸው ብሶች የሉ ለማን ነው የከፋቸው? ለሱ ነው የከፋቸው? ገና ያንን ሁሉ መንገድ አቆራርጦ ኧረ ጌታው ይደክመዋል ብለው ያሰቡት ለምን ነው ታዲያ ኢየሱስ ይመጣል ሊሆን ነው ሲባል ለምን ይከፋቸዋል? ማአሩ ነሞኒ ጎፍታ ኢየሱስ ነው ሆይዳና ማን ጃለኔ ኦልቡ ተሞይናና ማን ጃለኔ ለምን ነው ለምንድን ነው አትመልሱ? ለጌታ አስበው ነው አይደለም። እንግዲህ ሁለት ነገር ነው እንደምታውቁት እና አንድ እግዚአብሔር የረዳው ሰባኪ ሊያገለግል ሄደ እና ጌታ ሆይ ኮንፈረንስ ላገለግል ነው ምን ልበላቸው ምን ልናገር ሲል በቃ ትሞታላችሁ ብለህ ስበክ አለ። አሁን በሰው ደረጃ አያስኬድም ይሄ አያስኬድም እና ኧረ ተው ጌታ ሆይ አለ። አይ ትሞታላችሁ ብለህ ስበክ በቃ እንግዲህ እሺ ብሎ ዛሬ እንግዲህ መልእክቴ ትሞታላችሁ ነው አለ። ሁሉም ፌሶ እና ሌክቸረር የነበረ ሰው ነው ታውቁታላችሁ። ወንጌላዊ ዓለምነህ ይባላል እና ኢትዮጵያዊ ሰው ከሞተ በኋላ ስለሆነ እንደምታውቁት ማድነቅ የሚወደው መጀመሪያ በዱላ የሚያባሩትን ሰው አሁን ሰው ወደ ጌታ ሄዷል እና ስለሄደ ወይኔ ዓለምነህ የማይል የለም። አሁን ትላንት እሱ በነበረበት ወቅት ላይ እኮ በጣም በቃ አይወዱትም ነበር። ይሄ ማርተኛ የማይሉት ጉድ የለም። እኔም እቺ ጽዋ ገጥማኝ ነበራል እና አንድ ጊዜ የሆነ ቦታ ሲጸለይ ምን ትላለህ ተባልኩ። ጌታን ስጠይቅ ያው አስታውሳለሁ ቸርችም አልጀመርንም ያለ እና በቃ የሚናት እዛው ሄጄ ነው ደግሞ እና እግዚአብሔር ሰበስባለሁ ሲል ሁሉም ነቢያት ከዛ በኋላ ወደ ስንት አምጥተው አሉና ያኛው ቀዩ ልጅ እሱ ሟርተን የተናገረው ሌሎቹ ትክክለኛ ትንቢት የተናገረው አሉ። ከዛ ያ ሟርተኛው ነብይ አሉ ነብይ ነኝ ማለት ነው ማለት ነው። እሺ አለ ጌታ ሆይ እኔ እንደዛ ይበሉኝ ግን አድንላቸዋለሁ ስለው ቀናት ነው የቀራት ዝም በላለኝ። ከዛም ደግሞ አረ ቀን የቀረው ብሎኛል ጌታ አሉ። ይሄው የበለጠ ሟርት አለ። እሺ ሟርት ከሆነ ሰበሩ። ከዛ ልክ አንድ ነብይ ጠርታ አስታውሳለሁ የሰራዊት ጌታ እግዚአብሔር ገና አይደል ወላሂ ገና ብላ ገና እግሯን መለስ ከማድረጓ አረፈች ተባለ። ከዛ በኋላ አሁን ደግሞ ሁሉም ሟርተኞች ናቸው ያ ልጅ አሉ። ደግሞ ሰው እንዲህ አይደለ አከሲት አንዳንድ እግዚአብሔር በጊዜው የሚላችሁ ነገር በጊዜው የሚነግራችሁ ነገር ከሰውየው ጋር ማገናኘት የለባችሁ። አንድ ትንሽዬ ሕፃን አንድ ሰፈር ላይ እግዚአብሔር አይኑን ከፈተ። ጎረቤት ሰርግ ይደገሳል። ትንሽ ሕፃን ነው። እማዬ አላት ወይዬ ልጅ አለ እዛ ልሂድ የት ሰርግ ቦታ ለምን መልእክት አለኝ የመልእክት ነው ያለው መልእክት አለኝ ነው የምልሽ እማዬ አለ። አሁን ሰርግ ነው ሰርግ ላይ እንዲህ አይባል ነውር ነው ብልበል የተገረፍተ ለፈጎዝ አሁንም ብድግ አለ። ያው መንፈስ ቅዱስ አይደል ብድግ አለና ልጁ እማዬ ተኝ እኔ መልእክት አለኝ አንተ ልጅ ነግሬያለሁ። ከዛ በኋላ ልክ እናትየዋ መለስ ስትል ሩጥ ቀስ ብሎ ሄደና ድንኳኑ ሄደና እንግዲህ ድንኳኑ ይታከለ ነው ድግስ ነው ነገ ሊደገስ ነው እየዘለለ ማለት ነው ልጁ ሁላችሁ ስሙኝ የሰራዊት ጌታ እግዚአብሔር እንደዚህ ይላል ነገ ሰርግ ነው ከነገ ወዲያ ለቅሶ ነው ይላል አለ። አባረሩት ማለት እንዴ አባረሩት አሪያን አሁንም እየተመለሰ እያባረሩት ማለት ነው። እኔ ምን ቸገረኝ ተናግሬያለሁ እንፊጋ አለው እያለ ሄደ። ሰርጉ ተደገሰ። ሰው ይሄን ሰምቶ ሰብሰብ ብሎ ንስሐ አይገባም ምን ይሆን ጌታ አይልም። አባረሩ የሆነች አንድ ሕፃን እዚህ ይረብሻል አላባረሩ። ሰርጋቸውን በማግስቱ ደገሱ። በሚቀጥለው ሞት ሆነ። አንዳንዴ እግዚአብሔር የሚናገረውን ሰዎች ከዛ ሰው ጋር ያገናኛል። ወይም አድም ከነገራችሁ ከሕፃኑ ጋር ሕፃኑ ስለሚጠላኝ ነው እንትና ስለሚጠላኝ ነው እንደዚህ ነገር እንዳታስቡ። እንደዚህ አታስቡ። ማናችንም ብንሆን እግዚአብሔር የሰጠንን አገልግሎት እናልፋለን። ቃሉ የኢየሱስ እንጂ የኛ አይደለም።
ስለዚህ ልንገራችሁ 2018 የአምልኮ ዓመት የሪቫይቫል ዓመት ሰይጣን እንደፈለገ ይሮጥ ይሆናል እግዚአብሔርን በጣም የሚሰራበት ዓመት ነው በአገርም ከአገርም ውጭ ይሄን እርግጠኛው ነው ይሄ ከሆነ አሁን እግዚአብሔርን ማያመልኩን ሰዎች እየነገርኳቸው ማምለክ አይችሉም ግን እግዚአብሔር እድል ይሰጣቸው ይሆናል እድሉን ቢጠቀሙ ግን ሊያመልኩ ይችላሉ እነኚህ ሰዎች ክፉ ሰዎች አይችሉም ስለዚህ እነኚህ ሶስት መገለጫ አላቸው ባጭሩ ነገርኳችሁ ባጭሩ የመጀመሪያው ለእግዚአብሔር መንግስት ግድ የላቸውም ሁለተኛው አድቃናዊ ህብረት አይወዱም እሺ ሶስተኛው ሐሳባቸው የተበላሸ ነው ሰማይ ላይ ያስቡ አይችሉም ይሄ ደግሞ ሰማይ የሚታሰብበት ቦታ ባቅ መጽሐፍ ቅዱስ ስታነቡ ሁሉም ነገር ለበጎ ለሁሉም ይሆናል አይሆንም አይደል አይሆንም እውነት አይሆንም መጽሐፍ ቅዱስ ምን ይላል እግዚአብሔር ለሚወዱ እንደ ሐሳቡ የተጠሩ ነገር ሁሉ ለበጎ ይሆናል እግዚአብሔር ለሚወዱ እንደ ሐሳቡ የተጠሩ ነው ነገር ለበጎ የሚሆን ለሚወዱ ነው የሚወዱ ሰዎች እነማን ናቸው ክፎች አይደል መጽሐፍ ቅዱስ ኢሳይያስ ላይ እንደዚህ ያለ እግዚአብሔር መጣላ ለክፎች ሰላም የላቸውም ይላል አምላኬ የሚል ትንቢት አለ ቃል በቃል ስለዚህ ክፎች የሰላሙ ምንጭ እግዚአብሔር ከሆነ ክፎች ሰላም የላቸውም ማለት ኢንዳይሬክት ምን ማለት ነው ለየትኛውም እግዚአብሔር ጉዳይ ግድ የላቸውም ማለት እነኚህ ሰዎች አሁንም አሉ ነገም ይኖራሉ ይቀጥላል እስከ መቼ ቤተክርስቲያን እስክትነጠቅ ድረስ ይቀጥላል ምን እናድርግኛ ከነኚህ ሰዎች እግዚአብሔር እንዲያድናችሁ ብቻ አይደለም አንድ ጸሎት ነው ራሳችሁን በደንብ መጠበቅ አለባችሁ በደንብ መጠበቅ መቻል አለብን በደንብ ምን ከማይሆን ለእግዚአብሔር ስራ ግድ ከሌለኝ ክርስቲያን ወይም ጻድቃናዊ ህብረት አልወደዱ ሁሌም ሐሳቤ ምድራዊ ከሆነ አልጠራጥርም ኦይ አሁን ለምሳሌ መጠጣት ኃጢአት ነው እኔ ብላችሁ እናንተ ጻድቅ ብትሉኝ እውነት ታጠራጥሩኛላችሁ ጻድቅ ካላችሁኝ ፍላሻችሁ ምንድነው ማለት ነው አይ አንድ የሆነ እምነት ሰባኪ እንዳሉት በእውነቱ መጠጥ ሁለት ይፈቀዳል ብለዋል ከዛ ሰምተን ነው የሚሆነው ማለት ነው ከዛ ውጪ ምላሻችን እግዚአብሔር ልጄ ሲል አለው ካላችሁ ተነስና ውጊያ ተዋጋልኝ እሺ ተነስ ይሄን አድርግልኝ እሺ አክቲቭሊ እንደዛ ከሆናችሁ እናንተ ክፎች አይደላችሁም ማለት ነው ምን ጊዜም ሰይጣን የእግዚአብሔር ነገር እንዲሰራ አይፈልግም ግን ሰይጣን እግዚአብሔር ስራ እንዳይሰራ ፈልጋለሁ እያለ አይመጣም በጥበብ ነው የሚመጣው ለምሳሌ እንዳጸልዩ ከፈለገ ምን ያደርጋችኋል ምንም ያደርጋችሁ የለም እናንተ ቤት እንዳጸልዩ ከፈለገ እንዳጸልይ ነግሬሻል ማም ይላል አይልም ስትንበረከኩ ምን የሆነች ጣፋጭ የምትመስል እንቅልፍ ትመጣለች አይደል ይሄን ታውቃላችሁ ይሄን ማያውቅ ይሄ ይዋጋችኋል አይመጣም ይመጣል የተለያየ ጥበብ አለው አጋንንት ዝም ብሎ እንዲሁ ምናምን አያረግ ስለዚህ አደራችሁ ከክፎች ራሳችሁን ጠብቁ አሜን በለዋ እናንተ ደጎች አይደላችሁ ጻድቃን አይደላችሁ ስለዚህ ለምን መትሉኝ ከሆነ በጣም በብዙ ወይ እንደውም መጽሐፍ ቅዱስ ላይ በደንብ አንዳንድ እስካሁን ድረስ አላቅም አብዛኛው ሰው አላነበበም ብያስባለሁ ያን አካባቢ ማንንም የክርስቶስን ትምህርት ይዞ ወደ ቤታችሁ ካልመጣ እንግድነት አትቀበሉት የሚል ቃል አለ መጽሐፍ ቅዱስ ይሄ ሁሉ ቃል አለ የክርስቶስን ትምህርት ይዞ ካልመጣ እንዳትቀበሉት እንግድነት ጭምር ይላል የክርስቶስን ትምህርት ይዞ ካልመጣ ክርስቶስን ለመግለጥ ካልመጣ ኢየሱስን ለመግለጥ ሌላ ክፉ ነገር ክፉ ይዞ ከመጣ እንዳትቀበሉ ይላል መጽሐፍ ቅዱስ ነው የሚለው ስለዚህ ለዚህ ጉባኤ ዛሬ ነው በደንብ የምጸልይላችሁ ታናሽ ወንድማችሁ የምጸልይላችሁ እግዚአብሔር በመስሪያ ቤትም ሆነ በመንፈሳዊ ህይወታችሁም ሆነ በመውጣት መግባታችሁ ከክፉ ሰዎች ይጠብቃችሁ አሜን ይጠብቃችሁ ነማ ሐማራ ጎፍታን ስናትክስ እግዚአብሔር ይሄን እንዲያደርግልን በደንብ እንጸልያለን አጋንንት እንደምታውቁት ያው ጮሆ ይወጣል ናውጣ ቢባል እሱ ጮሆ ይወጣል ወዶ ነው ክፉ ሰው ጮሆ ይወጣል እኔ ክፉ ነኝ ሶስት ከፍ ያለው ይላል አይል
ስለዚህ መጽሐፍ ቅዱስ በዛ በሁለተኛ ሳሙኤል ሄዳችሁ ስታነቡ ምዕራፍ 15 ጀምሮ በደንብ ስታነቡ ዳዊት በጣም ሲፈራ የነበረው ክፉ ሰው ከዛ በጣም ሲፈራው የነበረው የግሉ አማካሪ የነበረ ከዛ የሌላ ሰው አማካሪ ሊሆን ሲሄድ ከሱ ምክር ጠብቀኛል። ሁላችሁም እግዚአብሔር ሰዎች በዚህ ያላችሁ ቅዱሳን ይሄው ጌታ የሚያውቅ ከዚች እሑድ ጀምሮ በኢየሱስ ስም እግዚአብሔር ከክፉ ሰው ይጠብቃችሁ፣ ይጠብቃችሁ። እየሳቀ ከሚያሰናክላችሁ ይጠብቃችሁ፣ እየሳቀ ባክ ከሚያስደርጋችሁ ይጠብቃችሁ። በኢየሱስ ስም እግዚአብሔር ይጠብቃችሁ፣ ይጠብቃችሁ። ብዙ ሰዎች ስትጸልዩ በጣም ብዙ ሰዎች ስትጸልዩ በመንፈስ ቅዱስ ስትረዱ ብዙዎች በተለያየ የመንፈስ አሰራር ውስጥ ገብተው በተለያየ ችግር ውስጥ እንዲገቡ ከሚያደርጓቸው ነገር አንዱ ክፉ ሰዎች ናቸው። ክፉ ሰዎች ናቸው በጣም እና ክፉ ሰው ሻይ ቡና ልበል ተብለው ብዙ ሰዎች እኮ ተደግሞባቸው ሞተዋል። ሻይ ቡና ልበል ተብለው ሚሪንዳ ውስጥ ተደርጎባቸው ጠጥተው ሞተዋል። የክፉ ሰዎች ስራ ነው። እናንተ የተከፈተላችሁን በር እንዴትም አድርገው እነሱ ነገር ያደርጉታል። የክፉ ሰዎች ስራ ነው። ለናንተ እግዚአብሔር ይሁን ተቀጠረላችሁ ነገር ባይቀርም እንደምንም ታይሙን ያጓትቱባቸዋል። ያልሆነ ስም የሚሰጧችሁ ክፎች ናቸው። ስለዚህ እግዚአብሔር ሁላችሁም ከክፉ ይጠብቃችሁ። የእግዚአብሔር ሰዎች ከክፉ ይጠብቃችሁ። ሁላችሁም ከክፉ ይጠብቃችሁ። ቅዱሳን ከክፉ ይጠብቃችሁ። ቢኮዝ ሰይጣን ካበላሸው የበለጠ ሁለት ነገር ያበላሸው ይበልጣል። የመጀመሪያው ክፉ ሰዎች፣ ሁለተኛ የኛ ድካም። ይሄን በደንብ ይሄ ነገር ነው በጣም ብዙዎቻችንን የጎዳው። ከዚህ በኋላ ግን አንድ ነገር እኛ እናደርጋለን። እነሱ በዚህ ጋር ከመጡ እግዚአብሔር በሌላ ወይ እናንተን፣ በዚህ ጋር እነሱ ከመጡ እግዚአብሔር እናንተን በሌላ ወይ እያረገ እግዚአብሔር ይጠብቃቸዋል። እስና አይብሱ ጋር እስና አትክሱ ጥብቅ ያርጋችሁ። ኢየሱስ ይጠብቃችሁ፣ ይጠብቃችሁ። እስና አትክሱ ስሪት ሃሌሉያ።